እንጂ እኔ ለማንም ሰው ዝም ምን አደረገው ሰው መገደል የለበትም ብዬ ማመን ሰው ነው በቃ አማራ ደግሞ ለብቻው የመገደል ጣፋንታ ማተብ ልታስሩለት የተወለደ ህዝብ አይደለም መገደል የለበትም አማራ እያለቀ ወደድንም ጠላለን ይሄ ደግሞ ወደ ኋላ ማለልበት የህይወት ሞቲቭ ለምን ስለ ሰው ልጆች አንጮህ ሰው ልጅ አይደለም የሚገደለው ሰው ተብለ ከተገደልክ ነው የምትጮኸው አድሬስ የሚደረገው እኮ ሰው በማንነቱ እየተገደለ ነው የሰው ልጅ የምትለው አንተ እኔ አሁን ያመመኝ ግሬን ኮነ ግሬ ነው መጠራት ያለበት እንዳለ መስከረም ሰውነቷ መማት ለምን ይባላል አሁን እኮ እናድበስብስ ነው እየተባለ ያለው ነው ማድበስበስ አይደለም የሰው ፖለቲካ ለዚህ ሀገር ቆይ ሰው የሰው ፖለቲካ ለዚህ ሀገር መጀመሪያ ፖለቲካችን ይብሄር ነው ሰው የሚሾመው ቀርቶ የሚገደለው በዘሩ ስለዚህ ለምን ሰው ብለን እናድበስብስ የት ለመድረስ ዓለም ይጠይቀን በምንድነው በምን እንዴት ዓለም ጠርቶ ነው የሚጠይቀው ሰው አይልም የአማራ ጄኖሳይድ አማሮች ኢትኒክ አምሃራስ ኢትኒክ ሮሂንጂያስ ብሎ ነው የሚዘግበው ለምሳሌ በርማ ላይ የበርማ ሰዎች ሞቶ አይልም ኢትኒክ ሙስሊም ሮሂንጂያስ ብሎ ነው የሚዘግበው ምናድበሰብሰው ራሳችን እንጂ የዓለም አቀፍ ተቋማት ስሙን ጠርተው ነው የሚናገሩት እሺ የኢህአዴግ የብሔር ፖለቲካ ነው ወግዛለን መልሰን ደግሞ እኛዛ ውስጥ አለ ምንድነው አለን ማለት የማውገዙ ፓርት ነው የኔ ወንድ የማውገዙ ፓርት ነው ላስረዳ እንዴት እንደሆነ የኢህአዴግ ሰው በዘር እየሞተ ነው ብለ ስታወራ ኢህአዴግ ባመጣው የዘር ፖለቲካ ምክንያት ሰው እንዲየሆነ ነው ምንም አይጋጭም ይሄ ነገር ሰው እየሞተ ነው ማለት ራሳችን ገባንበት ማለት አይደለም ምክንያቱ ምንድነው ኢህአዴግ የዘር ብሔር ከጠራሽ ብሔር ተጠቅሽ ይሄ አይደለም እሱ አካሄድ ነው ኮን ያፍገመገመ ዘው የሚጥለን ያ ነው ለምን ይጥለኛል እኔ ስለ የኢህአዴግ ጭራሽ ስሪቱ ልክ አይደለም ይዞ የመጣንበትን መንገድም ልክ አይደለም ልክ ስላልሆነ ሰዎችን በዘር ያስገደለ ነው ቢኒያ ልክ አይደለም አይደል ልክ ስላልሆነ ሰው በዘር እየተገደለ ነው የዘር ፖለቲሳይዝ ስለሆነ ሰው መሾመም መገደያም ዘሩ ሆነ ነው ስለዚህ እነዚህ ሰዎች እንዳይሞቱ ካስፈልገ ሲስተሙ ይቀየር ነው ሲስተሙ ይቀየርና ግን የዛ ለብቻ የአንድ ብሔር ተቆርቋሪና ጠበቃ መሆን ከኢህአዴግ ከመሆን እንደ ወንጀሉ ጥቁር ለምሳሌ ጥቁር በነጮች ቅኝ ግዛት ስር በነበረ ሰዓት ጥቁር ሞተ ብለው ለማርክስ ጋርቬ ሁሉ ማት የነጻነት ታጋዮች ታግለዋል ምን ማለት ነበረባቸው ለዚህ ሶሉሽኑ ታዲያ ባይወንተና የፖለቲካ ፓርቲ መሆን ነው አሁን ስሙን ለምትጠሪለት እሺ እስከ ዛሬ ያለው የፖለቲካ ፓርቲ ሰው ግድያን አስቀርቶልና መፍትሄው ካልክ ማለት ነው ምናልባት ሰብሰብ ማለት መፍትሄው እውነቱን መናገር ነው ጌታዬ መፍትሄው እውነቱን መናገር የፈለክበት ኢንተርናሽናል ተቋም ሪፖርቶች ያወጣ ተመልከት ሰው በዘሩ ኮመተ ዘሩ ብሎ ይጠሩት በዛ ምክንያት ያንን የሚያደርግ ሰው ይሸማቀቃል ካድበሰበስክለት ግን አይሆንም በህልም ዓለም መኖር የለም መንቃት አለብን ከህልም ዓለም እሺ